السلام عليكم ورحمة الله وبركاته. እናታችን አይሻ አላህ መልካም ስራዋን ይወደድላትና ከዕለታት አንድ ቀን ተጠየቀች። ቂለ ለሃ አኽቢሪኒ አን ሲፈቲ ረሱሊላህ ሰለላሁ ዐለይሂ ወሰለም። እንዲህ ተብላ ተጠየቀች። እስኪ ስለ ነቢያችን ሰለላሁ ዐለይሂ ወሰለም ባህሪ ንገሪን ብለው ጠየቋት ሰዎች። ፈቃለት ረዲየላሁ ዐንሃ እርሷም እንዲህ አለች፣ አላህ መልካም ስራዋን ይወደድላትና ማ ካነ ነቢይ ሰለላሁ ዐለይሂ ወሰለም የሩዱ ሰይአተ ቢሰይአ ወላኪን ካነ ያዕፉ ወየስፋሕ። የአላህ መልእክተኛ ነቢ ሰለላሁ ዐለይሂ ወሰለም ክፉን በክፉ አይመልሱም ነበር፣ ይልቁንስ ክፉን በይቅርታ አይመልሱም ነበር ብላ ተናገረች። ይቅር ይሉ ነበር፣ ያልፉ ነበር ብላ ተናገረች። ይህ እናታችን አይሻን በጣም ካስደሰታት የነቢ ሰለላሁ ዐለይሂ ወሰለም ባህሪ መካከል አንደኛውን ባህሪ የተናገረችበት የሆነ ሐዲስ ነው። ታዲያ ነቢያችን ሰለላሁ ዐለይሂ ወሰለም በሐዲስ ላይ ሲያስተምሩ ምን አሉ? ያዕፉ ዐመን ዘለመክ ወአዕጢ መን ሐረመክ ወአሕሲን ኢላ መን አሳአ ኢለይክ አሉ። ምን ማለት ነው? የበደለህን ይቅር በለው፣ የነፈገህን አንተ ስጠው፣ ወደ አንተ ክፉ የሰራብህን አንተ ወደ እርሱ መልካምን ስራለት ብሎ ተናገሩ። መልካም ሰው ብሎ ማለት መልካምን በመልካም የሚመልስ ሰው ነው። እጅግ በጣም መልካም ሰው ብሎት ማለት ደግሞ ከዚህ በላይ ክፉን በመልካም የሚመልስ ነው። ነቢዩ ሰለላሁ ዐለይሂ ወሰለም እንደዚያ ነበሩ። እናንተም ደርሳቸው ሁኑ። ሰላም አለይኩም ወረሕመቱላሂ ወበረካቱህ።